በእኔ መናጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልኳለ መሰጋገጥ ነው ያለው። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ እያሉ እንደውም እስከሚሳካላቸው ድረስ አያቋርጡ። ያ እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። እንደ ከሌ በሆንኩኝ የምትሉት ነው ነገ ትልቅ ቦታ ላይ የሚያደርሳችሁ። እመኑኝ ነው የምነግርህ። አንድ ዶክተርን ሄዳችሁ ዝም ብላችሁ ኩላሊት አስቀድደኝ አትሉትም። 7 ዓመት ለፍቷል። ያቺ 7 ዓመት ማለት ነች የእናንተ ዛሬዋች። እሺ እንደዚህ ስላሰቃዩዋችሁ አትዩ፣ አይሰልቻችሁ። በፊልም ተስፋ አትቁረጡ። እሺ እወዳችኋለሁ። ምን ይቀር ነገር አለ? ሁሉ ማሪፍ ጸዲ እኔ ወይ ተቋርጦ እንዲሆን የተሰበ አዘና ዋው ገና ምታይ ብዙ ነገር ያዘጋጀው በጣም ከልክ ታሪክ ይሰራል። የምን ጥሮታ ነው ገና ጀግና ኢነርጂያችሁ በጣም የወጣት አዎ በጣም ከዚህ በላይ ብዙ ነገር ይሰራል። ብዙ በቃ ያስብ ነገር አለ። ቲክቶካችሁ በቃ በድንገት በወጣትነት ተጠራዋችሁ። አይ ሚን እንዴት ነው ገና ነው ስለዚህ አንተ ማለት ይችላልው 8 ነች። አንቺ ጎበዝ እኮ ነሽ ታውቂያለሽ። እንዴት ነው ጳውሎስ? የኔ ወንድም ሰላም ነው? ነው እስኪ በርገር እንብላ እዚህ ጋር ሆነን። ቸኩላላችሁ እንዴ? አዎ ቸኩሉ። አንቺ አሁን ጓደኛዬ ነው የምትሆኚው። ባይዘው ከ10 ደቂቃ በኋላ ታያለሽ። አሁን አኩርፈሻል። 10 ደቂቃ እና ቲክቶክ አዋርድ ላይ ቀርባቸዋል። መቅረብ አለባቸው። አሁን መቅረብ አለባቸው። እስኪ እንግዲህ ዛሬ ነው መሰለኝ ፎቶ ጀመረ ዛሬ እንደሆነ ነው እና ቼክ አላረኩ። ዛሬ ነው ጀመረው። ይቅረቡ አይቅረቡ እንግዲህ አስገብተው ይሁን አላስገቡ። አሁን እሱም ፖስት ማለት አለባቸው ዛሬ እንዲያሸንፉ። በጣም ትልቅ የሆነ ነገር ነው የሰሩት። ባይዘው በጣም ነው የምኮራባቸው። አዲስ የሆነ የድራማ ስታይል ነው ያመጣችሁት። እግዚአብሔርን ነው አይ አሁን ብዙ ሰው ሊስቅ ምናምን ይችላል። በጣም አሜዚንግ ክሬቲቭ ነው በጣም። እንግባ በርገር ነው ላሽ ማስተዋወቅ ፈልጋለሁ። ሶልዬ ሁላችሁም እንደምትወዱትና እንደምታደንቁት እርግጠኛ ነኝ። ዋሪየር ይሄ የሂሮ ጀግና ነው። ጀግና ሆኖ ምን
ምንም እየመራህ አይደለም። ምንም እስኪ ብቻውን አንድ ጫካ ውስጥ ያለ ጀግና ከአውሬ ጋር ከአራዊት ጋር የሚፋለም ሊሆን ይችላል። ደፍረው ህይወታቸውን መቀየር ይፈልጋሉ። ስለዚህ እነሱ ሰዎች ማቆማችን ካውቋል። ምክንያቱም ስግጥፍ አሪፍ እንዴ ነው ካንተ ጋር ካንስካስር እውነት ግልጽ ነው። አይ ሳልዋሽ በደንብ ስላልተዘጋጀ ጊዜ ስላልሰጠው ምናምን ነው። ስለዚህ ለዛሬ 7 ሳልዋሽ እና እሺ ግን እችላለሁ አክት ማለት እችላለሁ። በደንብ የኔ ቆንጆ ፊልም ታሰራኛለህ። የኔ ጋይስ ጻፉልት